السلام عليكم ورحمة الله وبركاته ودنا يتكبراችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልহামዱሊላህ ረብል ዓለሚን። ትንሽ ጠፋ ብያለሁ እንግዲህ ዛሬ ደግሞ ተመልሼ በአዲስ ቪዲዮ መጥቻለሁ። እንደምታዩት ቪዲዮ ላይ ስልክ ቁጥር አስቀምጫለሁ ወይም ደግሞ መጀመሪያ ኮሜንት ላይ ታገኙታላችሁ። ሳውዲ ማንኛውም ቦታ እናደርሳለን። የፈለጋችሁትን አይነት ልብስ የቤት ዕቃዎች ማጥለብ ትችላላችሁ ማለት ነው። አላችሁበት ድረስ እናመጣለን። ሳውዲ ማንኛውም ቦታ ሪያድ፣ ጅዳ፣ ደማም ሌሎችም ሀገሮች ላይ እናመጣለን ማለት ነው። ሳውዲ ውስጥ እናመጣለን ማለት ነው። እናንተ ከቪዲዮ ስክሪን ላይ ከምታዩት ቁጥር ወይም ደግሞ መጀመሪያ ኮሜንት ላይ አስቀምጥላችኋለሁ ማለት ነው። በያላችሁበት ሰላም ሆኖ ቪዲዮውን እስከመጨረሻው ተከታተሉት በአክብሮት ጋብዛለሁ። መልካም ጊዜ ይሁንላችሁ። በያላችሁበት የአላህ እዝነት ረህመቱ እንዲሁም ረድኤቱ አይለያችሁ። ሁላችሁም በያለንበት ዱዓ እንደራረግ። ሀገራችን አላህ ሰላም ያድርግልን። ተከታተሉ ቪዲዮውን እስከመጨረሻው ድረስ። አመሰግናለሁ። እሺቶቼ እንግዲህ እንደምታዩት የስልክ ቁጥሬን ስክሪን ላይ አስቀምጣለሁ ወይም ደግሞ መጀመሪያ ኮሜንት ላይ አለ። በዋትስአፕ፣ በኢሞ፣ በቴሌግራም ማናገር ትችላላችሁ። እንደምትሞ በቀጥታ ደውሉ ታገኛላችሁ ማለት ነው። በያላችሁበት ሰላም ሁኑ። ሀገራችን ኢትዮጵያን ሰላም ያድርግልን። ዱዓ አድርጉ። በተለይ በስደት ያላችሁ እህቶቼ ፈተናችን በዝቷል። በሳውዲ የምንኖር በእስር ቤትም የሚኖሩ እህቶቻችን ወንድሞቻችን አላህ ፈረጃውን ቅርብ ያድርግላቸው። በዱዓ እንርሳቸው። ዱዓ እንደራረግ። አላህ ሀገራችንን ሰላም ያድርግልን። ቤተሰቦቻችንንም አላህ ይጠብቅልን። በሰላም እንገናኝ አድርገን። ተከታተሉ እስከመጨረሻው ድረስ። በያላችሁበት ሰላማችሁ ይብዛልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።